ሰላም እንደምን አላችሁልኝ የዩቲዩብ ፋሚሊዎቼ፣ ዛሬ ደግሞ በአዲስ ቪዲዮ ተመልሻለሁ። ቪዲዮውን ሬት የምናደርግ ይሆናል። ቪዲዮውን ስትጀምሩ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ። ወይዘሮ አረጋሽ ጋሽ ከቤ ዲስትራክ ልኮሎታል። ኧረ ምን ድስት ነው የሚሉት? ኧረ ዲስትራክ ስድብ ነው ያልኩት። አዎ ተሳደበ። ምን አለ? ወይዘሮ አረጋሽ እንደ ድሮ አይደለም፣ ተበላሽቷል። ልቃሽ ቆሻሻ ወሬ አጣፋይ ንጣ ይገስ እሱ አይደል ተሳደበ። አባ ተመላሽ አለ እንዴ? አሁን ወሰዱት። ምንም ወጥም የለም። ድስቱ አምጣው ሌላ ሰው በኋላ ተመለስ። ምን ቲክቶክ እያየ ነው? እናቱ ስደበው ብሎክ አድርገው አንፎሎ አድርገው። ይሄ እንዴ የሚነዳው መኪና አይተዋል እንዴ? እና ሰርቶ አረ ለምን ይሰራል? ቤት አይቀመጥም? ለምን ይቀየር? ንቃት ነው። እኛ እንደዚህ አይነት ጫማ እያደረግን እሱ መኪና የሚነዳው ንቃት ነው። አንፎሎ አድርገው ራስ አድርገው። ስልክ የለኝማ። ምን አይነት ሰው ነው? ሳይኖርህ ነው እዚህ ማለት ነበር። ሂድ ከዚህ እዛ ቤት እንዳያመልጥ። እዛ ተመላሽ ነው። አዎ ሂድ እንዳያመልጥ። አንድ ተመላሽ ያዝ። እሺ የታል ቁልፉ? የታለ? ቻሌንጅ አሸንፌ ነበር። ቦንዳ ቤት የታል? ይሄው መረከብ ትችላለህ። ይሄ ነው? አዎ ይሄ ነው። ይሄ አይሆንም። ይሄ ባለፈ ካሳይሽን ጎል አለ። ፓንትና ጦስ ማሻይ ጎል አለ። እሱን ለብሼው ነው በኋላ አውልቄ ያቀብላል። ሲጀመር ደግሞ ይልሽ ቦንዳ ቤቱ ራሱ አበሻ የለበሰው ነው። ይሄ ፈረንጅ የለበሰው ነበር የተባባለው። እንዳለ አስተላልፍ ላይቭ ግባ፣ እንዳለ ኢሞ፣ ቴሌግራም፣ ዋትስአፕ፣ ፌስቡክ ላይቭ ግባ። ስትሪመሮች ምናምን ግቡ እንዳለ ላይቭ። አያወጣም ቤቱ 1.5 ሚሊዮን ብር። ይሄን ልብስ ይኸው ስማ፣ ሌላ ቦታ 20 ብር 30 ብር የሚሸጥ ልብስ ነው። እኛ ጋር ግን ከ1 እስከ 1.5 ሚሊዮን ምናምን የሚሸጥ ነው። ይሄ ብረቱን ምናምን ሂሳብ ሳንሰራ ማለት ነው። ይሄን ለብቻ አውጥተን መሸጥ እንችላለን። ሂሳብ አልፈልግም። እኔ አልፈልግም። ምንድን ነው ፍላጎትሽ? እንካሽ ይሄን ስውር ስፋ። ይሄ ኮለ ወረቀት የመርሳት በሽታ ይዟል። ወረቀት የመርሳት በሽታ ይዟል። ወረቀት የመርሳት በሽታ ይዟል። ጫዋት በል በቃ። እሺ። አንተ ምግብ የለም እንዴ? ምን አውቃለሁ። ለብቻው ሊበላው እኮ እኛ ቤት ሲመጣ እኮ የሚበላው ምግብ እንደ ጅብ እኮ መጣ እንዴ? እንደና ጨዋታ ነው። አዎ እዚህ ጋር ቀድቻለሁ ቪዲዮ። ምንድን ነው? ኧረ ቁጭ በሉ። ምንም አላወራንም እኮ ቁጭ በል። ምንም አላወራንም። ቁጭ በል። አውቃለሁ አንተ እንዴ ዋሽንት ለፈነደ ምንድን ነው? ሸና ነው። አንዴ ሸና ነው። እኔ እዚህ ጋር ቀድሜ ያለሁ አንዴ ወጥሩኛልሽ እና እናት ሸና አለ። ያው ጫፉ ወጥቷል። እኔ ቀድሜ ያለሁ ልሽ እና እናት ሸና አለ። ወጥሩኝ ነው በእናትህ። አንተ አትከራከረኝ። ሀቢባ ጋር ነው የምከተለው። ማናት ሀቢባ? እሱን እዛ አሳያለሁ። ይል እንደዚህ እንዳያስኩት ነው የምሄደው። ሀቢባ ጋር ፍትህ ነው ማሰፍ ነው። እዛ እንተያያለን ከሀቢባ ጋር። ሰላም ነው ሀቢባ? ሰላም አለ። ምንድነው በእጅ አንጠለጥ? ይሄ ማስረጃ ነው። ምን ሆነ ነው? እዛ ሰፈር ላይ ነው ልሸና ስል ሁሌ የምሸናበት ቦታ ልሸና ስል ነው ቦታው ላይ ከለከለኝና እንደዚህ እንዳያስኩት ሳልሸና እንዳያስኩት ነው ይዤ መጣሁት። አንቺ ጋር ጉዳዩ ከባድ ነው። ሀቢባ ጋር ሂድ እንዳያስከው ብለውኝ ነው እኮ። አልሸናሁማ። አልሸናሁትም። በቃ ሸንተው ነው ጉዳይ ነው ይልኝ። እኔ አንቺ ችግር የለውም እና ይልኝ ሸንተና። እስከዛ እንዳንበሳ ተወርጅልኝ። አረ ሂድ ሸንተና በእናትህ በተወደደ ብላ ወጣ። አሁን ነው የምትሰጠኝ? አሁን ነው አጓጓኸኝ? አሁን ነው ወይኔ ሰው የለም ነው የሚሞት ነው የሚመስለው። ካሌንካ ቋጣሪ እንካ ወላሂ በይ። ሄሎ ፍቅረኛ አለኝ። ሄሎ አንተ በቃ ፍቅረኛ አለኝ አልኩ። አንተ ምን አይነት 10 ሚሊዮን ብር አለኝ ታገብኛለሽ? ወላሂ በይ። ስልኬን ላውራበት እኮ በቃ ያንን ሸፋፋ ጥርስሽን እስማኤል ስፔሻላይዝድ ዴንታል ሴንተር ሄጄ ያሳክምልሻለሁ። በቃ እመጣለሁ፣ ጠብቅኝ። አቤት አናገርሽኝ? ስልኬን ልስጥህ? ቀቅለሽ ቢ ስልኬን ምንድን ነው? ፎንቲን ጋዲ ቦዲ ጋኒ ሞዲ እናንተ ደግሞ ይሄን እንዴት የሚያያችሁ? ኧረ አሳልፈኝ በእናትህ። በጥፍ እንዳለ ግማዳም ካንዴ ቦኒ ጋኒ ቦዲ ጋን ባዲ ሰው ያማል እንዴ? ኧረ አሳልፈኝ በእናትህ። ቦዴን ጋንዴ ቦንዳ ሲንጃለዳ
ዱጋመዳስ ፖንቴን ካንዴ ቦዲጋኒ ቦዲገና ትርጉሙም ከማርኩ የሻሩክ አጥንት ሾኮኑ ዩጋይ ማለት ነው። እባክህ አምላኬ ሰው ስጠኝ በልኬ። ኦኬ ወይ ዘንድሮ አለ ኤፍሬም ሳምሩ የድሮውን እንደዚህ ያለ አሁን ምን ይል ይሆን? ወንድሜ እንዴት ነው? ምን ያለ እንግዲህ የቤት ኪራይ 10 ሺህ ብር ተከራዩ። ሌት ተቀን ሰራለሁ ማለት ጠብኝ ነገር ይሄ ምንድነው የሚያስቀህ? ሌሊት ከቀን ከሰራህ ማለት ነው። ምን የቤት ኪራይ ያስከፈለ ማለት መቼ ነው እንደዚህ ምን ቆየው? ይሄ ቻፕስቲክ ገዝተው ማን ነው? እኔ የሚስመው ማን ነው? ገመችስ አንተ ራሱ ሄደህ ከጎረቤቷ ጋር ኧረ በእናትሽ እንደት ያማል እንዴ? እኔ እንደዚህ ሰው ነኝ? እንደዚህ ያደርጋለሁ? ዳቦ ይዤ ነው ማታ ቀን ይዤ ሙዝ ገዝቼ ነው ልጆቹን አብልቼ ነው። አንቺ ምን ነው አንተ አሰማ ነይ እባክሽ እዚህ ወሬ አለ። አንቺ በጣም ወሬ የሚሰማ ሰው የለም። ቡና ስጠሪ ደግሞ ባይላ ሚስጠራሽ ባል ላይ የምታተኩሪው ነገር ምንድን ነው? አንተ አትሄድም እንዴ? ኧረ ስራ ላይ ነኝ ወንድሜ። ምንድን ነው የምትለኝ? እንዴ ስራ እየሰራሁ አይደል እንዴ? የልልልሽ አንተ ምን ወሬኛ ስንት አይነት ሰው አለ። በእናትሽ ኧረ ነይ እንሂድለት በእናትሽ። ምን አይነት ሲጀመር እኔ በቃ ገመችስ ጋር ብሄድ ነው የሚሻለኝ። እሺ ገመችስ ጋር? አዎ ይጃ ቁራሊ አንተ ሎሪ ልሞት ነው እንዴ? ማን እኔን ሎሪ ልሞት ነው? ምን ሆነ ነው አባቴ? አፈሩም ሳሩም ቅጠሉ ሁሉም አዋፋቱ እየሰማል የምትወሩት እኔ በሰማን ችግር። ኧረ ስንት አይነት አንቺ ስማ አምቡልዳን ምን ማለት ልስማት እኮ ወሬ በአካል በጣም እንዳሉ ወሬ እኮ የወሬ ጠማማ ስላለብኝ ነው። ኧረ እሙዬ የራስሽ ነው እሱ ከኋላ የጫችሁት። ማነው እንደዚህ አፉን የከፈተው? ይሄ ወራዳ ማነው? ወራዳ ኖ እሱ ጋር አሉ ለሚገርኩኝ የኔ ውድ ታቱ ሲያምር እኔ ምኳሌ ታቱ አትባሪ ሰረንግላሽ። ኧረ እኔ ነኝ እማ እኔ ነኝ እኮ የተናገርኩሽ። ይኸው ታቱ። ኧረ እሙዬ እኔንም ልወስጂ መጣሽ ማለት አንተ ነህ። ማን ነው ደግሞ እዚህ ሰዓት እንዴ? ቃስዬ ሰላም ፍቅር ጤና ለእናንተ ይሁን። ሆያ ሆዬ ሆያ ሆዬ እዛ ጋራ ላይ አንድ ከሰል እዚህ ጋራ ላይ አንድ ከሰል እኔና ዝቤ ማይክል ጃክሰን ሆያ ሆዬ ሆያ ሆዬ እዛ ጋራ ላይ አንድ ከሰል እዚህ ጋራ ላይ አንድ ከሰል ቡሄ ደርሷል። በጣም የእውነት ደስ ይላል። ሰላም ለእናንተ ይሁን። ለተሳሰብ ፍቅር ጤና እውነት ብቻ ነው። ሌላ እውነት የለም። ሁላችንም በመተሳሰብ ልናስባት ልናከብራት ይገባል። ቡሄ መሳች እንኩ መልካም በዓል። ሰላም ፍቅር ጤና ከእናንተ ጋር ይሁን። የዕለት ዕለት አለች እልባቷል መሳች አንተ ቡዳ ምን እያረክ ነው? ሚስቴ ናት እኮ ገና ከተጋባን እኮ 5ኛ ቀናችን ነው እንዴ? ሰው ልጅ ቆይ እዚህ ሀገር ከሚስቱ ጋር ዋው ጁስ እየጠጣ መዝናናት አይችልም እንዴ? እንዴ ነይ እንሂድ ነይ ፍቅር እንሂድ። ህልም ነው በሉኝ፣ ህልም ነው በሉኝ። ወይኔ ፎከ አጣነው ሄደብን አጣነው። አትሳፈጥ ስንለው ሰው ቀጥቅጦት ነው አሉ። እንደው ሰው ቀጥቅጦት ምን ሆነ? ሞተ። ምን ሆነ? ሞተ። ጥርሱን በውሃ ነው ያስዋጠው። ከዛ በኋላ ባዶ ጥርሴንም አልሆንም ብሎ ራሱ ላርጎ ገደለ። አየሰው በባዶ ጥርሱ ላለመሆን ነው ራሱን ሲል ያደረገው።
ታዲያ ለምን እስማኤል ስፔሻሊቲ ዴንታል ክሊኒክ ሄዶ አያሰራውም ነበር? ለምን አትነኝ? ማናቸው እንዴ? ስለ እስማኤል ስፔሻሊቲ ዴንታል ክሊኒክ አታውቅም? እንዴ ንገረኝ። አሉ የተባሉ የጥርስ ባለሙያዎች ያሉበት ክሊኒክ እንዴት አታውቅም አንተ? እኔም ይኸውልሽ ሸራፋ ነኝ። እኔም ራሴ ሳላጠፋ እንዴ ወሰደኝ እኮ። ታዲያ ወይ ለምን እዛ አትወስዱት ነው? እናንተ ሰነፍ በላና ወይ የሱን አተናል አንተና ሳከን ነፍሲ ባል አንተና እግዚአብሔር ይስጥልኝ። ቴንክ ዩ። እሺ 1 2 3 ጀምሪ። ይሄ ማበጠሪያ ነው። ጎበዝ አንበሳ ነሽ እኮ በእናትሽ። ይሄ ሪሞት ነው። አንበሳ ይላል። ይሄ ጎበዝ እኮ ነሽ በእናትሽ። ቀጥይ። አንተ ደግሞ የኔ ነህ። አንተ የኔ ነህ ቀንዳም። እጂ አንቺ ካሜራ ቅረጽ ብለሽ አይደለም ተጠራሽ? አዘዋ መሄጃ ያለውን ብለሽ ነው አይደለም? መሄጃ ያለውን ብለሽ ነው እንደዚህ የምትቀልጂው?